በጀነራል ዊንጌት ትምህርት ቤት በቀድሞው ጠቅላይ ሚኒስትር መለስ ዜናዊ ስም በ20 ሚሊዮን ብር የቴክኖሎጂና የምርምር ማዕከል ሊገነባ ነው። በመንግስታቱ ድርጅት ኃይል የታገዘ ጥቃት የደረሰበት የኮንጎ አማጺ ቡድን M23 ውጊያ ማቆሙን አስታወቀ። ጤና ይስጥልን እንደምን አመሻችሁ። 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እየቀረበ ያለው መሰለ ገብሮት ነው። በጀነራል ዊንጌት ትምህርት ቤት በቀድሞው ጠቅላይ ሚኒስትር መለስ ዜናዊ ስም በ20 ሚሊዮን ብር የቴክኖሎጂና የምርምር ማዕከል ሊገነባ ነው። የማዕከሉ የመሰረት ድንጋይም በከንቲባ አቶ ድሪባ ኩማና በወይዘሮ አዜብ መስፍን ተቀምጠዋል። ፍቃዱ ፈንቴ የቀድሞው ጠቅላይ ሚኒስትር መለስ ዜናዊና የጀነራል ዊንጌት ትምህርት ቤት የሚተዋወቁት በ1961 ዓ.ም ነው። ገና የ15 ዓመት ታዳጊ ወጣት እያሉ የ8ኛ ክፍል ብሔራዊ ፈተናን በከፍተኛ ውጤት አልፈው ትምህርት ቤቱን ሲቀላቀሉ ማለት ነው። ከዚያን ጊዜ ጀምሮ ጠቅላይ ሚኒስትሩ ለ4 ዓመታት በትምህርት ቤቱ ቆይታ አድርገዋል። በቆይታቸውም ታታሪና በትምህርታቸውም የላቀ ውጤት በማስመዝገባቸው ከቀዳማዊ ኃይለ ሥላሴ እጅ የማበረታቻ ሽልማት ተቀብለዋል። ህልፈተ ሕይወታቸውን ተከትሎ ታዲያ የትምህርት ቤቱ ማህበረሰብና የቦርድ አባላት ታታሪነታቸውንና አዋቂነታቸውን የሚዘክር የቴክኖሎጂና የምርምር ማዕከላት በ20 ሚሊዮን ብር ለመገንባት መወሰናቸውን የጀነራል ዊንጌት ፖሊቴክኒክ ኮሌጅ ምክትል ዲን ወይዘሮ ንግስ መላክ ገልጸዋል። አራት ዓመት ቆይታቸው ውስጥ ያው ብልህ ጎበዝ ተግባቢና ታታሪ አንባቢም እንደነበሩ ነው የሚገለጸው። ይሄንን አራያ እንዳደርግ ነው በሳቸው ስም የምርምር ማዕከሉን ለመመስረት ወይንም ደግሞ ለመገንባት የወሰነው ማለት ነው። የታላቁ መሪ መለስ ዜናዊ ባለቤት ወይዘሮ አዜብ መስፍንም ምርምር ማዕከሉ በስማቸው መገንባቱ እንደ መለስ ያሉ ብሩህ አእምሮ ያላቸው ዜጎችን ለማፍራት ያግዛል ብለዋል። መለስ በትምህርት ላይ ጽኑ እምነት ነበረው። በማንበብ ላይ ጽኑ እምነት ነበረው። ይህኛው ትውልድም ይህ ትምህርት ቤት መለስን እና ሌሎች ያበቃ ትምህርት ቤት ነው። በሚቀጥለውም አሁን በሚገነቡትም ባለው ይዘታ እንደሱ ያሉ ታዋቂዎች ለሀገር የሚጠቅሙ ይገነቡበታል ብዬ አምናለሁ። የአዲስ አበባ ከተማ አስተዳደር ከንቲባ አቶ ድሪባ ኩማ በበኩላቸው የማዕከሉ መቋቋም መለስ ለእውቀትና ለምርምር የነበራቸውን የጋለ ስሜት ማሳያ ይሆናል ሲሉ ተናግረዋል። እንደሚታወቀው ያው የጠቅላይ ሚኒስትር መለስ ለእውቀት ለምርምርና ለትምህርት የሚሰጡት ዋጋ በጣም ትልቅ ነው። እንደዚህ አይነት ማዕከላት የምርምርና የእውቀት ማዕከላት በእሳቸው ስም መቋቋሙ ከዚህ ማዕከል ተምሮ የሚወጡ ወጣቶች እውቀቱን ለሚቀጥለው ትውልድ በማሸጋገርና የጀመርነውን የህዳሴ ጉዟችንን የበለጠ ከግብ ለማድረስ ይጠቅማል። የእንደዚህ አይነት ማዕከሉን ገንብቶ ለማጠናቀቅ 2 ዓመት የሚፈጅ ሲሆን የአዲስ አበባ አስተዳደርም የገንዘብና የቴክኒክ ድጋፍ እንደሚያደርግ አስታውቋል። ለምዕት ዓመቱ የልማት ግብ ማስፈጸሚያ የተመደበው በጀት ከ80 በመቶ በላይ ስራ ላይ መዋል በመቻሉ ማህበራዊና ኢኮኖሚያዊ እድገት የተመዘገበ መሆኑ ተገለጸ። 22ኛው የገቢና የፋይናንስ ዘርፍ የምክክር መድረክ በጋምቤላ እየተካሄደ ነው። አባይነህ ጥላው የፌደራሉ መንግስት በ2004 በጀት ዓመት 15 ቢሊዮን ብር በ2005 በጀት ዓመት ደግሞ 20 ቢሊዮን ብር በድምሩ 35 ቢሊዮን ብር የምዕት ዓመቱን የልማት ግቦችን ለማስፈጸም መድቧል። በሁለቱ የበጀት ዓመታት የተመደበውን ይህን የካፒታል በጀት ክልሎች ለመንገድ ግንባታ፣ ለውሃና ተፋሰስ፣ ለትምህርት፣ ለጤናና ለግብርና ፕሮጀክቶች ማስፈጸሚያነት እየዋሉትም ነው። የገንዘብና ኢኮኖሚ ልማት ሚኒስትር ዴኤታ ዶክተር አብርሃም ተከስተ እንዳሉትም የፌዴራልና የክልል መንግስታት በሰጡት ልዩ ትኩረት የበጀቱን ከ80 በመቶ በላይ በስራ ላይ ያውለዋል። በዚህም የህዝቡ ማህበራዊና ኢኮኖሚያዊ ተጠቃሚነት የሚያሳድጉ ውጤቶች ተመዝግበዋል። በትምህርት ዘርፍ ያሉት ፕሮጀክቶች አፈጻጸም ከፍ በማለቱ የትምህርት ተሳትፎ በሁሉም ደረጃ እየጨመረ እንደሆነ ማየት እንችላለን። በጤናም እንደዛው። ሌላው ለውሃ ነው ፕሮጀክቱ የሚውለው። በውሃም እንደዚሁ በጣም ጥሩ ፕሮጀክቶች እየተሰሩ እንዳሉ አይተናል። አብዛኛው ገንዘብ እንደውም ክልሎች እየመደቡት ያለው ደግሞ ለገጠር መንገድ
ልማት ነው። በገጠር መንገድ በተለይ ዘንድሮ ከፍተኛ ርዝመት ያለው መንገድ እንደተሰራ ነው እያየን ያለ ነው። ዶክተር አብርሃም ክልሎች በጀቱን በሚጠቀሙበት ወቅት የታዩ የጥራትና የመጓተት ችግሮችን መቅረፍ እንዲያስችላቸው የምዕተ ዓመቱን የልማት ግቦች ለማሳካት የተመደበውን በጀት ለብቻው የሚመራና የሚያስተባብር አካል ሊመድቡ እንደሚገባም አስረድተዋል። ይህንን ፕሮጀክት የሚከታተል ራሱን የቻለ ቡድን በየክልሉ ማደራጀት ይፈልጋል። ፕሮጀክቶቹ በአምስቱም ዘርፎች ምናልባት ከ2006 ደግሞ በ6 ዘርፎች የሚሰሩ ናቸው። ትምህርት አለ፣ ጤና አለ ወዘተ። ስለዚህ እነዚህን በማዕከል የሚያስተባብር በየክልሉ ፋይናንስ ቢሮ ውስጥ ተደራጅቶ ማስተዳደር መቻል አለበት እነዚህ ፕሮጀክቶች። ይሄ ሲኖር ያሉት ጉድለቶች የመጓተት ምን የማለት ችግሮች እየተከታተለ ከስር ለመፍታት ያስችላል። በጋምቤላ እየተካሄደ ባለው የምክክር መድረክ ክልሎች የፌዴራሉ መንግስት ሊያስተካክለው ይገባል ያሉትን ችግርም አንስተዋል። በተለይ ደግሞ የአፈጻጸም ሰነድ አሟልቶ ያቀረቡባቸውን ፕሮጀክቶች ክፍያ በመፈጸም ረገድ የሚታየውን መዘግየት እንደ አብነት በመጥቀስ መድረኩ በቀጣይም የፋይናንስ አስተዳደር ስርዓቱን በሚያሻሽሉና የገቢ አሰባሰቡን በፌዴራልና በክልል ደረጃ የተጣጣመ እንዲሆን በሚያስችሉ አጀንዳዎች ላይ ይመክራሉ ተብሎ ይጠበቃል። ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት አባይነህ ጥላሁን ጋምቤላ። የስምንተኛው የብሔር ብሔረሰቦችና ሕዝቦች በዓል አስተባባሪ ኮሚቴ ለበዓሉ አከባበር እየተደረገ ያለውን ዝግጅት ገመገመ። አዘጋጁ የኢትዮጵያ ሶማሌ ክልል በበኩሉ ዝግጅቱን ከበዓሉ 1 ወር በፊት ለማጠናቀቅ እየሰራ መሆኑን ገልጿል። ሀብታሙ ድረስ ስምንተኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል በኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት በጅጅጋ ከተማ አስተናጋጅነት በመጪው ህዳር 29 ይከበራል። በፌዴራል ደረጃ የተቋቋመው የበዓል አስተባባሪ ኮሚቴ በጅጅጋ ከተማ በመገኘት አዘጋጁ ክልል እያደረገ ያለውን ዝግጅት ገምግሟል። በግንባታ ላይ ያሉት የእንግዶች ማረፊያና በዓሉ የሚከበርበት ቦታ ግንባታ እንዲሁም በክልሉ ያለው ጸጥታ በፌዴራል ደረጃ የተቋቋመው የበዓል አስተባባሪ ኮሚቴ ትኩረት ከሰጠባቸው ውስጥ ተጠቃሽ ናቸው። ኮሚቴው ክልሉ በዓሉን ለማክበር እያደረገ ያለው ዝግጅት በጥሩ ሁኔታ ላይ ያለ መሆኑን መረዳቱን ነው የኮሚቴው ሰብሳቢ አቶ ያሲን መሐመድ የተናገሩት። ለበዓሉ ከተለያዩ አካባቢዎች ከሀገር ውስጥ ከውጭ የሚመጡ እንግዶች አሉ። መጠለያ ነው። የመጠለያ ጉዳይ የማረፊያ ጉዳይ ሲነሳ ማንንም አይጠብቀው። በኢትዮጵያ ሶማሌ ክልል ጅጅጋ ውስጥ ያለው ላይ አይጠብቀው። ዛሬ ሺዎችን ሊያስተናግድ የሚችል ቦታዎች ማረፊያ ቦታዎች አዘጋጅተዋል። በአይናችን አይተናል። ስለዚህ ይሄ በግማሽ ዓመት በአንድ ዓመት ይሰራል ተብሎ አይጠበቅም። ስለዚህ በጣም ታምር ሊባል የሚችል ስራ ሰርተዋል። ከበዓሉ የሚጠበቀውን ውጤት በማስመዝገብ አኳያ ለማክበርም በአስተናጋጁ ክልልና በፌዴራል ደረጃ የተደራጀው የበዓል አስተባባሪ ኮሚቴዎች በእቅዶቻቸው ዙሪያ በጋራ በመምከር መግባባት ላይ ደርሰዋል። ውይይቱ በጣም ውጤታማ ነበረው። መጀመሪያ ጉብኝት ከማድረጋችን በፊት የሶማሌ ክልል ንዑስ ኮሚቴዎች እቅድ አቀርበናል። ከዛ በኋላ ደግሞ ለበዓሉ ተብሎም የተሰራ ስራዎች አሉ። እነሱም ጎበኘን። ከዛ በኋላ የፌደራሎች ደግሞ የራሳቸው እቅድ አጭር አድርገው አቀርበዋል እና አጠቃላይ መልካም እንደነበረ ነው አጠቃላይ ሰው የሚገልጸው። እቅዳችንን የማሳለጥ ሁኔታና የማገጣጠም ስራዎች ነበር ያየ ነው። የፌደራልም ሆነ የክልል ኮሚቴ ካሁን በኋላ እንዴት ሆኖ ጆይንትሊ መስራት እንዳለበት ለማየት ሞክረናል። የኢትዮጵያ ሶማሌ ክልል የበዓሉን ዝግጅት ለማቀላጠፍ እንዲረዳ የበዓል አስተባባሪ ጽህፈት ቤትን አቋቁሟል። የጽህፈት ቤቱ ኃላፊ አቶ በሽር አህመድ እንደሚሉት ዝግጅቱን ቀድሞ ለማጠናቀቅ እየተሰራ ነው። 8ኛው ጊዜ የሚከበረው የኢትዮጵያ ብሔር ብሔረሰቦች በዓል በድምቀትና በተሳካ ሁኔታ ለማክበር ክልላችን አስፈላጊ ዝግጅት እያደረገ ነው። በአጠቃላይ በዓሉ የሚያስፈልገው ዝግጅት ቢያንስ 1 ወር ሲቀረው እንደምናጠናቀቅ ሙሉ እምነት አለኝ። በክልሉ አስተማማኝ ጸጥታ መኖሩንና ወንጀልን ወደ ዜሮ ለማውረድ ከ1000 በላይ ወጣቶችን በማሳተፍ እየሰራ መሆኑንም አቶ በሽር ተናግረዋል። ለ2006 የትምህርት ዘመን ወደ መሰናዶና ከፍተኛ ትምህርት ተቋማት የሚያስገባ ውጤት ይፋ ሆነ። ወደ መሰናዶ መግቢያ በመደበኛና በማታ መርሃ ግብር ለወንድ 2.71 ለሴት 2.29 ሆኗል። ወደ ከፍተኛ ትምህርት ተቋማት መግቢያ መቁረጫ ነጥብም ተገልጿል። አዲስ ተስፋ
በ2005 የትምህርት ዘመን 757 ሺህ በላይ ተማሪዎች የሁለተኛ ደረጃ ማጠቃለያ ፈተና ወስደዋል። ወደ መሰናዶ የሚገቡ ተማሪዎች ቁጥርም ከ222 ሺህ በላይ ሆኗል። የትምህርት ሚኒስቴር ወደ መሰናዶና ከፍተኛ ትምህርት ተቋማት መግቢያ ውጤቱን ይፋ አድርጓል። በሚኒስቴሩ የኮሙኒኬሽን ጉዳዮች ዳይሬክተር አቶ ደሳለኝ ሳሙኤል እንደገለጹት በሁሉም ክልሎች የመደበኛና የማታ ተማሪዎች ወደ መሰናዶ መግቢያ ለወንዶች 2.71 ለሴት ደግሞ 2.29 እና ከዚያ በላይ ሆኗል። ልዩ ፍላጎት ላላቸው ደግሞ 2.14 እና ከዚያ በላይ ወደ መሰናዶ የሚያስገባ ነጥብ ነው። በታዳጊ ክልሎች ተምረው ለተፈተኑ ደግሞ ለወንድ 2.29 ለሴት 2.14 እና ከዚያ በላይ ወደ መሰናዶ መርሃ ግብር ያስገባቸዋል ብለዋል። በግል የተፈተኑ ደግሞ 2.86 ለወንድ 2.29 ለሴት የማለፊያ ነጥብ ሆኗል። ግል ተፈታኞች ውጤት የሚሰላው በ2005 የተፈተኑት ፈተና አንዱ ሰርቲፊኬት አንዱ ወረቀት ብቻ ነው። እንደድሮ የአማራጭ ተብሎ የሁለት የሶስት ዓመት የሚሰራበት አካሄድ የለም። በአንድ ሰርቲፊኬት ብቻ ውጤት ሆኖ እንግሊዝኛና ሂሳብን ጨምሮ ሌሎች የተሻለ ውጤት ያገኙትን 5 ትምህርት ጨምሮ ይደመርና ለ7 ተካፍሎ ነው የሚመዘነው። በትምህርት ዘመኑ ከ167 ሺህ በላይ ተማሪዎች የመሰናዶ ትምህርታቸውን አጠናቀው ወደ ከፍተኛ ትምህርት መግቢያ መመዘኛ ወስደዋል። በዚህም በከፍተኛ የትምህርት ተቋማት የመግቢያ መቁረጫ ነጥብ 265 እና ከዚያ በላይ ነው። ሆኖም ግን በመንግስት ዩኒቨርሲቲዎች ለመመደብ በተፈጥሮ ሳይንስ ለወንድ 325 ለሴት 305 እና ከዚያ በላይ ውጤት መመዝገብ አለበት። ለታዳጊ ክልልና ለአርብቶ አደር ልጆች ወንድ 305 እና ከዚያ በላይ ሴት ደግሞ 300 ለግል ተፈታኞች ለወንድ 330 ለሴት 320 ውጤት ያመጡ በመንግስት ዩኒቨርሲቲዎች ይደለደላሉ። በማህበራዊ ሳይንስ ደግሞ ለወንድ 285 ለሴት 280 ሲሆን ለታዳጊ ክልሎችና ለአርብቶ አደር ልጆች ወንድ 275 ለሴት 270 እና ከዚያ በላይ ሆኗል። መስማት ለተሳናቸው 270፣ ማየት ለተሳናቸው 230፣ ለግል ተፈታኞች 290 እና ከዚያ በላይ መሆኑ ይፋ ሆኗል። 265 እና በላይ ሆነው በመንግስት ዩኒቨርሲቲ ሊመደቡ ያልቻሉ በግል ዩኒቨርሲቲዎችና በመንግስት ዩኒቨርሲቲዎች የኤክስቴንሽንና ሌሎች ፕሮግራሞች ገብተው መማር ይችላሉ። ከ265 በታች ነጥብ ያመጡ ተማሪዎችና ከ230 በታች ያስመዘገቡ ማየት የተሳናቸው ተማሪዎች በመንግስትም ሆነ በግል ዩኒቨርሲቲዎች በዲግሪ መርሃ ግብር መስተናገድ እንደማይችሉ ሚኒስቴሩ ገልጿል። ተመልካቾቻችን ለበለጠ መረጃ ደግሞ www.ert.gov.com መመልከት ይቻላል። የተመደቡበትን ዩኒቨርሲቲ ለማወቅ ባሉበት ኢንተርኔት መከታተል እንደሚቻል የትምህርት ሚኒስቴር አስታውቋል። በኦሮሚያ ክልል የመኸር እርሻ የእስካሁን እንቅስቃሴው የተቀመጠውን የ177 ሚሊዮን ኩንታል ምርት እቅድ ሊያሳካ የሚችል መሆኑን የክልሉ ግብርና ቢሮ ገለጸ። በክልሉ የምዕራብ ሸዋ ዞን አርሶ አደሮችም ከዘንድሮ መኸር እርሻቸው የተሻለ ተስፋ አድርገዋል። ይሁንና ከክልሉ ሁሉንም የግብርና ቴክኖሎጂ ፓኬጆች መጠቀም የጀመሩ አርሶ አደሮች ከፊል ያሉ በመሆናቸው ብዙ ስራ ይቀራል ብሏል የክልሉ ግብርና ቢሮ። አብዲ ከማል በኦሮሚያ ክልል ምዕራብ ሸዋ ዞን የሚገኘው የስፍራ በመኸር እርሻ የሰብል ምርቶች የተለያየ ገጽታ ተላብሷል። የቀደሙት ለሁለተኛ ጊዜ ዘግይተው ለሚዘሩ የሰብል ምርቶች ቦታቸውን ለመልቀቅ እየተሰናዱ፣ የቀሩት በቡቃያነት ደረጃ ላይ ይገኛሉ። በክልሉ ዘንድሮ ያለፈውን ዓመት የግብርና ምርት ጭምር ለማካካስ በ5.9 ሚሊዮን ሄክታር መሬት 177 ሚሊዮን ኩንታል ለማምረት ግብ ተቀምጧል። የኦሮሚያ ግብርና ቢሮ እንደሚለው ለዚህ ደግሞ በበጋው ወቅት በግብዓት አጠቃቀም እርስ በርስ በመማማርና እስከታች ድረስ በተደራጀ አኳኋን ስራውን በመምራት ረገድ የነበሩ ጉድለቶችን ለማስተካከል ለ4 ሚሊዮን አርሶ አደሮችና 23000 ባለሙያዎችና አመራሮች ስልጠና ተሰጥቷል። የእስካሁኑ የመኸር እርሻ እንቅስቃሴም የተቀመጠውን ግብ ሊያሳካ የሚችል ነው ይላሉ የኦሮሚያ ግብርና ቢሮ ኃላፊ አቶ ዘላለም ጀማነ። እስካሁን በተደረገው እንቅስቃሴ የተቀመጡትን ግቦች ተግባራዊ ከማድረግ አንጻር ጥሩ ምልክቶች የሚታዩበት ሁኔታ ነው ያለው። የማሳ ዝግጅትን በተመለከተ የታቀደ ሁሉ ተግባራዊ የሆነበት ሁኔታ አለ። አረም ነው በዋናነት እየተሰራ ያለውና እሱ በሚገባ ከተሄደ ግቡ እንደርሳለን ብለን እናያለን። እንደ አቶ ዘላለም ካለፈው ዓመት በ300,000 ብልጫ ያለው 3.8 ሚሊዮን ኩንታል ማዳበሪያም ለአርሶ አደሩ ደርሷል። ከመኸር እርሻ 2 ሚሊዮን ሄክታር ያህሉም በመስመር የተዘራ ነው። በምዕራብ ሸዋ ዞን የደንዲና የባኮ ቲቤ ወረዳ አርሶ አደሮችም በምርታቸው የተሻለ ተስፋ አድርገዋል። ከስልጠና በኋላ እዚህ ላይ ሙከራ ተደርጓል። ሰዎቹ ገበሬዎች ተሰብስበው እዚህ ማሳ ላይ በሬ ጠምጄ ባለሙያው እዚህ መጥቶ ማለት ነው። ጤፉም ያው እንደሚታየው ይመስላል። ፎየን ከንዱራት ይሄን አማን ወን ገርገርታው ሆኖ ቀማዲ ረተን ማርጊተን ከና ከበፊቱ የተለየ በቢቢኤም ነው የምንሰራው። በተለይ ደግሞ አዲስ የመጣ ሃይባር ቢቢኤም የሚባለው
በጣም ጥሩና ለስራ ምቹ የሆነና በባለሙያዎቹ ጋራ ደግሞ የምንሰራው አብረን የተደጋገፍን ነው። ዘንድሮ ካምናው በተለየ አየሩም ጥሩ ነው፣ የእህሉ ሁኔታም ጥሩ ነው። በጣም ጥሩ ምርት እናገኛለን ብለን አሁን እነሱ ያሳዩን በበቆሎና በበቆሎ መሃል ምን አይነት ርቀት እንዳለው በመስመርና በመስመር መሃል ምን አይነት ርቀት እንዳለው ሁሉ እንደነገሩ ነው የሰራነው። በዛ ምክንያት ስለሰራን በቆሎ ሳስቶም አይጠፋም፣ በስቶም አይቃጠልም። በቀሪ ጊዜያት የሚከናወኑ ስራዎች ወሳኝነታቸው የጎላ ነው የሚለው ደግሞ የምዕራብ ሸዋ ዞን ምክትል ግብርና ጽሕፈት ቤት ኃላፊ አቶ ተወልደ ጸጋይ ናቸው። ማሳ እንክብካቤ ማድረግ አለበት። የአረም ቁጥጥርን እንዲሁም የተለያዩ የሰብል ላይ ችግሮችን እንደ በሽታ ያሉትን እንክብካቤ ባለሙያውም አመራሩን በቅንጅት መስራት አለበት። አሁንም ቢሆን በኦሮሚያ ክልል ከሚገኙ 4 ሚሊዮን አርሶ አደሮች የግብርና ቴክኖሎጂዎችን መጠቀም የጀመሩት 70% ገደማ ናቸው። አቶ ዘላለም እንደሚሉት ሁሉንም የቴክኖሎጂ ፓኬጆች የተገበሩት ደግሞ 40 እና 50% ይሆናሉ። ሁሉም አርሶ አደሮች ተጠቃሚ መሆን ቢችሉ ደግሞ የክልሉን የሰብል ምርት ከ200 ሚሊዮን ኩንታል በላይ ማድረስ ይቻላል። ይህም በርካታ ቀሪ ስራዎች ለመኖራቸው ማሳያ ነው። እንደ አቶ ዘላለም እንደ ችግር ብለን አምና ከገመገምነው ችግር ውስጥ አንዱ እና ዋነኛው ብለን እስካሁንም ትኩረት ሰጥተን መስራት አለብን ብለን ከምናየው አንዱ ምንድነው የልማት ሰራዊት አደራጀቱን በተመለከተ ነው። እነዚህን አይነት ችግሮች በደንብ ገምግመን አርሶ አደሩም ድረስ ባለሙያውና አመራሩ እነዚህ ችግሮች በዋናነት በራሱ አካባቢ ያሉትን ችግሮች ከፈታና ወደዛ ከሄደ የሚስተካከልበት ሁኔታ ይፈጠራል ብለን እያየን ነው። በግብዓት አቅርቦትና አጠቃቀም ዘንድሮ የላቀ መሻሻል አለ ያሉት አቶ ዘላለም የደንዲ ወረዳ አርሶ አደሮች ያነሱት አይባር የተሰኘ የተሻሻለ የቢቢኤም ማረሻ አቅርቦት እጥረትም በሀገር ደረጃ መሳሪያውን የሚያቀርበው ድርጅት አንድ ከመሆኑ ጋር የተያያዘ ነው ብሏል። ለዘላቂ ልባቱም ከድርጅቱ ጋር በመነጋገር መግባባት ላይ መደረሱን ተናግሯል። ድህነትን ተራራ የሚያፈርሰው ዋነኛው ጥይት እውቀት። ይህ የመለስ ዜናዊ መርህና የተግባር መመሪያ ነው። ይህንን መሰረት በማድረግም የመለስ ዜናዊ ፋውንዴሽን በእርሳቸው ስም የተሰየመ የእውቀትና የምርምር ማዕከል ለማቋቋም እንቅስቃሴ ጀምሯል። የማዕከሉ ዋነኛ ዓላማ በተለያዩ ርዕሰ ጉዳዮች ላይ የሚከናወኑ ጥናትና ምርምሮችን መደገፍ ነው። ይህንን ጥናትና ምርምር ማዕከል እውን ለማድረግ ድጋፍ ማድረግ ለሚፈልጉ ዜጎች ሁኔታዎቹ ተመቻችተውላቸዋል። ለዚህ ዓላማ ተብለው በተዘጋጁት የአጭር መልእክት ወይንም ኤስኤምኤስ ቁጥሮች ከ2 ብር እስከ 100 ብር ድረስ ሙሉ ስማቸውን በመጻፍ መላክ ይችላሉ። የመላኪያ ቁጥሮቹም የሚከተሉት ናቸው። 6002 ለ2 ብር፣ 6010 ለ10 ብር፣ 6015 ለ15 ብር፣ 6025 ለ25 ብር፣ 6050 ለ50 ብር፣ 6075 ለ75 ብር፣ 6100 ለ100 ብር መጠቀም ይችላሉ። ከዚህ በተጨማሪም የፈለጉትን የገንዘብ መጠን በቀጥታ ወደ ባንክ ገቢ ማድረግ ለሚፈልጉ ግለሰቦች፣ ህዝባዊና መንግስታዊ ድርጅቶች በማንኛውም የኢትዮጵያ ንግድ ባንክ ቅርንጫፎች በፋውንዴሽኑ በተከፈቱት የሚከተሉት የባንክ ሂሳብ ቁጥሮች መላክ ይችላሉ። የመለስ ፋውንዴሽን የማይንቀሳቀስ የብር የባንክ ሂሳብ ቁጥር 10004333814 መለስ ፋውንዴሽን የማይንቀሳቀስ የዶላር የባንክ ሂሳብ ቁጥር 10004334652 መለስ ፋውንዴሽን የማይንቀሳቀስ የዩሮ የባንክ ሂሳብ ቁጥር 10004334652 መጠቀም ይችላሉ። መለስ ዜናዊ ፋውንዴሽን